የሰው ልጅ በዚህ ምድር ላይ ሲኖር ብዙ ፈተናዎች ያጋጥሙታል። ስራ ይሰራል፣ በጣም ይለፋል። በምድር ላይ ያሉ ሰዎች ውስጥ 99%ቱ በጣም የሚለፉ በጣም የሚሰሩ ግን በሚሰሩበት ያህል ስኬታማ የሆኑ ከመቶ 1% ግን ከዚህ ምድር ላይ ያሉ ሰዎች ውስጥ 1%ቱ ግን ስኬታማ ሰዎች ናቸው። የሰው ልጅ ቢሰራም ቢለፋም በእውቀቱም በልምዱም ስኬታማ የሚሆኑ ሰዎች አሉ። አንዳንድ ቦታ ሰዎች በትምህርታቸው አይሰሩም፣ በልምዳቸውም አይሰሩም። ትምህርታቸው ሌላ ነው የሚለው፣ ልምዳቸው ሌላ ነው። ያለው ትምህርትና ያለው ልምድ የሚሰራው ግን ሌላ ነው፣ ሌላ ስራ ነው የሚሰራው። በልምዱና በትምህርቱ ቢሰራ ስኬታማ ይሆናል። የሰው ልጅ ይወድቃል፣ ይነሳል። ብዙ ሰዎች ይወድቃሉ፣ ይነሳሉ። ብዙ ሰዎች ይፈተናሉ፣ ፈተናውን ያልፋሉ። ወድቆ የሚቀር የለም። ለምሳሌ ስለ ታዋቂ ሰዎች ብናወራ አልበርት አንስታይን ስንቴ ወደቀ፣ ስንቴ ተነሳ፣ ስንቴ ወደቀ፣ ስንቴ ተነሳ። ብዙ ጊዜ ወድቋል፣ ግን ተነሳ፣ ታዋቂ ሆኗል። ከአፍሪካ ውስጥ ደግሞ የደቡብ አፍሪካ ፕሬዝዳንት የተከበሩ ኔልሰን ማንዴላ ብዙ ስቃይ አይተዋል። ስኬታማ ለመሆን ብዙ ስቃይ አይተዋል፣ ብዙ ዋጋ ከፍለው፣ ብዙ ወድቀው፣ ግን መጨረሻ ላይ ስኬታማ ሆነዋል፣ ታዋቂ ሆነዋል። የለፉበትን አግኝተዋል። ሰው ልጅ ፈተና ይፈተናል፣ ይወድቃል፣ ደግሞ ይነሳል። ግን የሚፈተነው ፈተና የሚለፋበት የሚሰራበት ስራ ትክክለኛ ስራ፣ ትክክለኛ ፈተና ተፈትኖ ቢወድቅ ችግር የለውም። ግን እሱን የማይመለከተው እሱን ስኬታማ የማያደርገው ልፋትና ፈተና ተፈትኖ ቢወድቅ ብዙም አይገርምም። በእውቀቱም በልምዱም ተፈትኖ ቢወድቅም ችግር የለውም። ነገ ተፈትኖ ያልፋል። ነገ ሰርቶ ስኬታማ ሊሆን ይችላል። ግን ፈታኞቹ ስኬቱን የሚያሰናክሉ ለዛሬ ሊመስላቸው ይችላል። ሊጥሉት ያስባሉ። እንደ ማንዴላ ነገ ስኬታማ ይሆናል። ነገ ፈተናውን አልፎ ትልቅ ቦታ ይደርሳል። ብዙ ቦታ ወደ አውሮፓም ወደ አሜሪካም አፍሪካም ብንወስድ ሰው በግሩፕ ይደራጃል፣ በሃይማኖት ይደራጃል፣ በብሔር ይደራጃል፣ በክልል ይደራጃል፣ በቤተሰብ ይደራጅና ሌሎች ሰዎችን ለመጣል የማያደርገው የማይፈነቅለው ድንጋይ የለም። ሁሉም ያልፋል። በብሔርም ቢደራጅ፣ በክልልም ቢደራጅ፣ በሃይማኖትም ቢደራጅ፣ በግሩፕም ቢደራጅ፣ በቤተሰቡም በሃይማኖቱም ቢደራጅ ሁሉም ከንቱ ናቸው፣ ያልፋሉ። ድራሻቸው ይጠፋል። ሁሉም ወደ አፈር ይሄዳል። ተደራጀ። ዛሬ ተደራጅተው የራሱን ጥቅም አስከብረው ለራሱ የሆነ ሰው ጥቅም ለመስጠት ቢለፋ ቢሄድም ቢቆፍርም ሁሉም ከንቱ ነው። የተጎዳም ሁለቱም ይወድቃሉ ነው። ስለዚህ በህይወታችን ውስጥ ብዙ ፈተናዎች ስለሚያጋጥመን ፈተናዎቹን እያለፍን ፈተናዎቹን የተሻገርን ትናንት ያጋጠሙ ችግሮች አልፈዋል። ዛሬ ያጋጠሙ ችግሮች ያልፋሉ። ነገም ችግሮች ሊያጋጥሙን ይችላሉ። ሁሉም ያልፋል። ግን እኛ ጠንካራ ሆነን እንደሚያልፍ አውቀን ኮንፊደንስ ኖሮን ያልፋል ብለን ማለፍ ነው። ሰው ዛሬ ስኬታማ ሊሆን ይችላል፣ ላይሆንም ይችላል።
ዛሬ ስኬታማ ካልሆንክ፣ ዛሬ በሚሰራው ስራ ካልተሳካልኝ ነገ ይሳካልሃል። ነገ ስኬታማ ትሆናለህ። ዛሬ ኢትዮጵያ ውስጥ ብዙ ቦታ ጦርነት አለ። ነገ ጦርነቱ ይቆምና ሰው በሰላም ሊኖር ይችላል። ጦርነቱ ሁልጊዜ ጦርነት ላይ ላይሆን ይችላል። ጦርነት አንዴ ይነሳል፣ ይቆማል፣ ሰላም ይሆናል። በሰላም ዛሬ ሊሳካል ይችላል ወይም ላይሳካ ይችላል። ዛሬ ካልተሳካልኝ ነገ ይሳካልሃል። የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተፈተነ ፈተናን ብትወድቅ ነገ ታልፋለህ፣ ነገ ስኬታማ ትሆናለህ። ስለዚህ ተስፋ ለመቁረጥ በተስፋ መኖር። በተለይ የኢትዮጵያኖች በተስፋ ነው የሚኖሩት። ተስፈኛ በተስፋ የሚኖሩ ጀግና ህዝብ ስለሆኑ በተስፋ ነው የሚኖሩት። ስለዚህ ተስፋ ለመቁረጥ ነው፣ በህይወት ውስጥ ተስፋ ለመቁረጥ። ስንት ፈተና ወድቀናል፣ ስንት ፈተና ደግሞ አልፈናል። ስለዚህ ሁሉም ሰው አምላኩን እያመሰገነ ወደፊት መራመድ መንቀሳቀስ ነው እንጂ ዛሬ በተከሰተው ነገር ተስፋ ቆርጠን ወደ ኋላ መቅረት አይገባንም። ስለዚህ ተስፋችን ወደፊት መራመድ ነው። ነገ ስኬት ይመጣል፣ ነገ የተሻለ ነገር ይመጣል። እንደውም ችግር ሲያጋጥመን መደሰት አለብን። ጥሩ ነገር በፊታችን እንዳለ ማወቅ አለብን። ዛሬ ተሰናክለን ስንወድቅ መደሰት አለብን። ነገ ጥሩ ነገር በፊታችን እንዳለ ማወቅ አለብን። ስለዚህ ዛሬ ስኬት ወደኛ ላይ ያመጣ ይችላል። ዛሬ ውድቀታችን ሊሆን ይችላል። ነገ ግን ከፍታችን ነው። ነገ ከፍታ በፊታችን እንዳለ በደስታ ዛሬ ልናደድ እችላለሁ፣ ላይሳካል ይችላል፣ ሊወድቅ እችላለሁ፣ ልሰናከል እችላለሁ። ነገ ግን ስኬቴ በፊት ያለ ብለን እንደዚህ እያሰብን ተስፋችን እያለመለምን መኖር አለብን።